እናቴ ሁሌም ማስታወሻ ጽፍልሻለሁ። ሁሌም ሲከፋኝም ስደሰትም ላንቺ ነው ምጽፈው። ኢንሻአላህ አንድ ቀን ይሄ ማስታወሻ ያንቺ እጅ ውስጥ እንዲገባ ተስፋ አደርጋለሁ። እናቴ ይቅር በይኝ እሺ። ዛሬ የገባኝ ነገር ቢኖር ስራ እየሰራው ነበርና ወደቅኩ። ከዛ እኔ ሲወድቅ ሴትዮ የመጣችና እኔን ትታ ማሽኑን መሰበሩንና አለመስበሩን አይታ ትታ ሄደች። እኔ ግን ቢሰበርም ግድ አይሰጣትም። ከዛ ገረመኝ። ያንቺ ቦታ ታየኝ። ድሮ እኮ አንቺ ሳንወድቅ ታለቅሲ ነበር። ከዛ እሱ ታይ። አሁን ግን እኔ እኮ በሰው ዋጋ ሳይሆን በማሽን ዋጋ ራሱ መልካም መለካት አይችሉም። ሌላ ሰው ማለት ነው። ታውቃለሽ እናቴ፣ ሁሉም ሰው ራስ ወዳድ ነው። እኔም ቢሆን ራስ ወዳድ ነኝ። ራስ ወዳድ ባይሆን ኑሮ አንቺን ጥዬ አልሄድም ነበር። ታውቃለሽ፣ አንቺ ቤት ወጥቼ የሰው ሀገር ለመኖር ብዙ ዋጋ ከፍያለሁ። ብቻዬን አለቅስ ነበር። አንቺ ሳታይ አንቺን ጥዬ ለመውጣት ብዙ ያለቀስኩ ነገር አለ። ታውቃለሽ፣ ያኔ አንቺ ጠዋት ስትሮጪብኝና እኔን ለመያዝ ስትሮጪ ጥዬሽ የሮጥኩበት ቀን መቼም አልረሳውም። እናቴ ይቅርታ። ያኔ እኮ ባለማወቅ እኮ ነው። አውቃለሁ፣ ብዙ በድዬሻለሁ፣ ብዙ ነገር አድርጌሻለሁ። በጣም አስቸጋሪ ልጅ ነበርኩ አውቃለሁ። ግን ደግሞ አሁን እኮ ተስተካክያለሁ። አሁን እኮ ብታይኝ ማለት ነው ሁሉን ነገር በራሴ ማድረግ ችያለሁ። ሰው ማምከር ራሱ ይችላለሁ። አዎ ተስተካክያለሁ። ችግር አስተካክሎኛል። ታውቃለሽ የኔ እናት፣ እስካሁን ግን አንቺ የሚተክ ነገር አላገኘሁትም። አባዬ አንተን ብትሆን አንተ ዋጋ እኮ የለውም። ትወደኝ ነበር ለእኔ ብለህ ስትመክረኝ፣ እኔ ደግሞ እንደ ጠላኸኝ ነበረ የምቆጥረው። ጠልተኛል ብዬ ብዙ ነገር አበሳጭቼ ነበር። ብቻዬን ሆኜ ሲያለቅስ ነበር። ለእኔ ብላችሁ ስትመክሩኝ ስትቆጡኝ፣ እኔ ደግሞ ጥላቻ መስሎኝ ከእናንተ ቤት ለመውጣት ብዙ ዋጋ ከፈልኩ። ግን ደግሞ ሲወጣ ማለት ነው አሁን ግን እንዳሰብኩት አልሆነልኝም። ሁሉም ነገር ከአቅሜ በላይ ሆኖብኛል። አዎ ሁሉም ነገር እንዳሰብኩት አይደለም። እኔ ያሰብኩትና የሆነ ያለው ነገር ፍጹም አይገናኝም። በፍጹም አይገናኝም። የሚያወራም ማናገረኝም ጭንቀት የሚረዳኝም አላህ ብቻ ነው። አልሐምዱሊላህ ጤና እኮ አለኝ፣ ደህና ነኝ አልሐምዱሊላህ። ግን ደግሞ ናፍቃችሁኛል። ቤተሰቦቼ ናፍቆኛል። አዎ ብዙ አልቆየውም እኮ። አሁን ግን አየሁት። እስከ መቼ ነው ከቀለምና ከደብተር ጋር የማያወራው? ግን ይሄን ነገር ብቻን ባያውቁ ደስ ይለኝ ነበር። እስከ መቼ እንዲሆነ እስከ ዛሬ ከገጠመኝን ነገር ቢያስብ ማለት ነው። አዲስ አበባ ውስጥ ሲገባ ያኔ የሰው ቤት በ800 ተቀጥሬ እየሰራው ነበር 2015 እና ያኔ ነው የእናት ዋጋ የገባኝ። ያኔ ሽንት ቤት ውስጥ ማሳድረኛለች፣ ብዙ ነገር አድርጋኛለች፣ ብዙ ነገር አድርገኛለች። ግን እዚህ
ከሀገር ከወጣው በኋላ ብዙም አልተቸገርኩም፣ አልሐምዱሊላ። ግን ደግሞ ሁሉም ነገር መረረኝ። በቃ ሌላ ነገር አልተቸገርኩም። የቤተሰቦቼ ዋጋ ለቤተሰቦቼ ያለመስራቴ ለቤተሰቦቼ ያለመሆኔ ነው የሚያሳስበኝ። እነሱ እንደፈለጉ ለእነሱ ባለመሆኔ ብቻ ነው የሚያሳዝነኝ። ሌላ ነገር ምንም አያሳዝነኝም፣ ምንም አያሳስበኝም። በሌላ ነገር በጣም ደህና ነኝ፣ አልሐምዱሊላህ። አዎ ሁሉም ነገር እንዳሰቡ ሊሄድ ላይሆን ይችላል። አዎ ሁሉም ነገር በራሷ መንገድ ሊሆን ይችላል። ህይወት እኛ እንደመራን ሳይሆን በራሱ ትመራናለች። ሆኖም ግን ሁሉም ነገር እንዳሰብነው አይደለም። ሁሉም ነገር እንደምታየው እኮ አይደለም። አዎ ከሀገር ከወጣው ጊዜ ጀምሮ 2015 ጊዜ ጀምሮ ከቤት ወጥቼ አዲስ አበባ 2 ዓመት ቆይቻለሁ። የዛን ጊዜ ጀምሮ በእስክሪብቶና ከደብተር ጋር ነው የሚያወራው። ምስጢር እሱ ነው። ግን ደግሞ አሁን ሁሉም ከፍቼ ሲያይ ማለት ነው ለምንድን ነው ለቤተሰቦቼ ያልሆንኩት? ለምንድን ነው ለእነሱ እግራችሁን አስጣጥብቼ ለምንድን ነው እነሱን አላስተኛሁት? ለምንድን ነው በጀርባዬ ተሸክሜ ያልኖርኩት? ለምንድን ነው ራስ ወዳድ የሆንኩት? አዎ ራስ ወዳድ ነኝ። ለምን